ጆኒ እስካሁን ያላወጣው አልበሙን ያቆየበት ምክንያት ቁልፉን ስጭኝን ሰቅሎ ነው የሰራው። ስለዚህ ድጋሚ ቢመጣ ቁልፉን ስጭኝ መመዘኛ ስለሆነ በዛ ሚዛን እቀመጣለሁ ብሎ ስለፈራ ነው። የሚቀጥለው ፕሮጀክት ራሴን ካረካ እመኔ ያን ደረጃ አልፏል። ጆኒ ትምህርት ቤት ውስጥ ጃም ያደርግ ነበረ። ከዛ ደግሞ ገንዘብ እየተቀበለ ይዘፍን ለመዝፈን ነው። እኔ ጠያቂ ምናምን የሚያስፈልገኝ ሰው አይደለም። እንዴት ነው ልዝፈን እንዴ ምናምን ብዬ አይምቢ እናጥና አትዘፍንም። አብዱኪያር እንደውም እየገጠመኝም ያለ ይመስለኛል። ስለ ኮፊ ሃውስ ንገረን እስኪ። ብዙ ሚሞሪ ያላቸው ሰዎች አሉ እዛ ቤት። ያን ቀን በተመሳሳይ ቀን ለሙከራ አብዱኪያርም መጥቶ ነበር። እንዳሁኑ እንደምታየው ግዙፍ አልነበረም፣ ቀጠን ያለ መላጣ ልጅ። ወደ ሌላው ዝርዝር ከመግባቴ በፊት ኤልያስ ጆኒ ሲመጡ አውታር አብሮ ይመጣል። መጀመሪያ አውታር ዛሬ ላይ ምኑ ጋር ነው? ስለዚህ ከአውታር በፊት ሀገር ኦሪጂናል የሚል የአስቴር አወቀን ጨጨሆ የሚለውን አልበም ይዘን ለገበያ ልንወጣ ኢትዮጵያ ውስጥ ያሉ ሱፐርማርኬቶች በሙሉ የሙዚቃ መደርደሪያ ሼልፍ አውታር ሲነሳ ሃይሌ ሩትስ ነው መጀመሪያ ይሄን ሐሳብ ይዞ ነው የመጣው። ከሽፍታው ልቡ ሙዚቃ ጀርባ ያለው እውነተኛ ታሪክ ምንድነው ይላል። እውነተኛ ታሪክ ነው። መነሻው ግን አይደለም። መነሻው ማየው እውነታ ነው። ስለ እኔ ጥያቄውን ሳየው እንዴ ብያለሁ። የሁለታችንም ወዳጅ የሆነም ሰው አንሳለት አለኝ። ጆኒ በቀይ ሽብር ጊዜ ነበር አለኝ። እሱ ለምንድነው ስትለኝ ኮንሰርት አለኝ። ምን ሙዚቃ እየሰራ ትለኛለች። አዎ እንዴ በጣም ፌመስ ነኝ እኮ እና ትደውልና ያ ትንሽ ወንድም ዮሐንስ አወቅሽው እሱ እኮ ሊጎበኘን መጥቷል እና ጆኒ ሬጌ ጆኒ ራጋ ነኝ ይላል። ጉረኛ ምናምን ሙዚቀኛ ነኝ ታዋቂ ነኝ ይላል። ሌሎቹን ጥያቄዎች ከመጠየቄ በፊት ሁለተኛው አልበም ውሃና እሳት መቼ ይወጣል?